ይጫዋታ በዓለም እግር ኳስ በታሪክ የሚቀመጥ ሙዚየም ውስጥ የሚቀመጥ አስደናቂ ጨዋታ ተብሎ ተመዝግቧል። 9 ጎሎች የተመለከትንበት አስደናቂ ፍልሚያና ትንቅንቅ በፓርክ ደስ ፕሪንስ ፓሪስ ሰን ጀርመን ከባየር ሙኒክ ፓሪስ ሰን ጀርመኖች ባለሜዳዎቹ ጨዋታውን 5-4 አሸንፈው ወጥተዋል። የመልሱ ጨዋታ ሳምንት ሮብ ይጠብቃቸዋል። አስደናቂ ትንቅንቅ፣ አስደናቂ ፍልሚያ። በመጀመሪያው አጋማሽ 4 ጎል፣ በመጀመሪያው አጋማሽ 5 ጎል፣ በሁለተኛው አጋማሽ ደግሞ 4 ጎል ያስተናገደ ጨዋታ ሆኖ ተመልክተነዋል። ፓሪስ ሰን ጀርመን ባንድ አጋጣሚ በ3 ጎል ልዩነት መምራት ጀምሮ ነበረ። 5-2 በሆነ ውጤት መምራት የቻለበትን ድል ቢፈጥርም በኋላ ላይ ግን ሉዊስ ዲያዝ እና ኡፓሜካኖ ባየር ሙኒኮች ወደ ጨዋታው በመመለስ የመልሱን ጨዋታ ነፍስ እንዲዘራበትና እንዲጠበቅ ያደረገ አስደናቂ ፍጥጫ ተመልክተናል። ንጹህ እግር ኳስ የሚወድ በሙሉ የተረሰተበት ምሽት ነው ተመልክተናል። እጅግ አስደናቂ ጨዋታ ነበር የተመለከትነው። እናንተስ ጨዋታው እንዴት ተመለከታችሁት? ሐሳብ ስጡበት እስኪ። የፕላስ ምልክቱ በመጫን ፎሎ ያርጉ። የመልሱን ጨዋታ ከወዲሁ በጉጉት እንጠብቀዋለን። መልካም አዳር፣ መልካም ሌሊት። ይመቻችሁ። ባባ